መጽሐፍት ቅዳሴ፣ ግጻዌ፣ ወንጌል፣ እነዚህ ጸሎተ ዕጣን መጽሐፍቶች እነዚህ የሚያስፈልጉ መጽሐፍቶች ናቸው። የመጽሐፈ ክርስትና እነዚህ የሚያስፈልጉ መጽሐፍቶች ተቀዳደው አርጅተው ተቸግረው ያሉ ካህናት ናቸው። በዚህ ችን ቤተክርስቲያን እንድትረዱ እንድታግዙ እናሳስባለን። ቤተክርስቲያን ካህናትም የጎደላትን መናገር ነው። ይህንን የጎደለውን የሚያሟሉ የቤተክርስቲያን ልጆች፣ የጥምቀት ልጆች በመንፈስ ቅዱስ ከብረው ነጽተው ያሉ የሚያሟሉ እነዚህ ናቸው። ካህናት በምንም ሆነ በምንም ቀድሶ ቆርቦ መውጣት እንጂ ይህንን አሟልቶ ለመግዛት ስለማይችሉ ማለት ነው። እንግዲህ በዛ አካባቢ ብዙ ምዕመናን የሌለበት አርሶ አደር መሆኑ ይታወቃል። ከበሮ፣ ጽናጽል፣ እነዚህ መቋሚያ እነዚህ ሁሉ የሌላት ቤተክርስቲያን ናት። ይህችን ቤተክርስቲያን እንድታግዟት ቀደም ሲል የተገዙ ከበሮች፣ ጽናጽሎች፣ ጽናዎች እነዚህ ሁሉ አርጅተዋል። ስለዚህ እነዚህን እንድታግዙ በትህትና መልእክታችንን እናስተላልፋለን። ይህንን የምታደርጉ ልጆች እግዚአብሔር የፈቀደላችሁ፣ እግዚአብሔር ያገዛችሁ፣ እግዚአብሔር ስራ የሰጣችሁ፣ ያከበራችሁ፣ ይህንን የምታደርጉ እግዚአብሔር የረዳችሁ፣ ቅን ለመሆን ለማገዝ የረዳችሁ፣ እግዚአብሔር ስራ የሰጣችሁ፣ በስራ ላይ ያላችሁ፣ እግዚአብሔር ሁሉን ነገር ያደረገላችሁ፣ እግዚአብሔር አድርጎልኛል ብላችሁ እግዚአብሔርን አመስግናችሁ በተቻለ መጠን ከ50 እስከ 100 ብር ድረስ ያላችሁ ደግሞ መጎናጸፊያ እችላለሁን የምትሉ ልጆች ካላችሁ መጎናጸፊያውን፣ ጽና እኔ እችላለሁ የምትሉ ጽና፣ መቋሚያ እኔ እችላለሁ የምትሉ መቋሚያ፣ ከበሮውን እኔ እችላለሁ የምትሉ ከበሮውን፣ እነዚህን ሁሉ እንድታሟሉ እንድትገዙልን በትህትና እንጠይቃለን። እግዚአብሔር ሁሉን ነገር እንዲያከናውንልን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሕረትና በቸርነት ሁላችንም ይርዳል። የእናንተንም እግዚአብሔር አምላክ ስራችሁን ይባርክላችሁ። በያላችሁበት ስፍራ ሁሉ መድኃኔዓለም ክርስቶስ እሱ በቃል ኪዳኑ ይጠብቃችሁ። ቅዱሳን መላእክት ተራዳኢ ይሆናችሁ። ስለዚህ እነዚህ የጠቀስኳቸው